አድማጭ ተመልካቾቻችን የዕለቱን የተመረጡ ዜናዎች ይዘን መጥተናል። እስከ ዜናዎቹ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጠይቃለን። ከኤርትራ መንግስት እስከ ሱዳን የተዘረጋ አካሄድ ነው ያለው። ህዝቡ እየተቀጠቀጠ በግዳጅ ልጆቹን እየተነጠቀ ነው ሲሉ የምክር ቤቱ አባል ተናገሩ። የትግራይ የሰላምና ለውጥ ምክር ቤት በትግራይ የሚካሄደውን የወጣቶች ወታደራዊ አፈሳ ለመቃወም የፕሪቶሪያ ስምምነት እንዲተከበርና ፌዴራል መንግስት በክልሉ ጉዳይ መንግስታዊ ኃላፊነቱን እንዲወጣ የሚጠይቅ ሰላማዊ ሰልፍ በመጪው ቅዳሜ በአዲስ አበባ በመስቀል አደባባይ እንደሚካሄድ አስታውቋል። የምክር ቤቱ የሚዲያና የህዝብ ግንኙነት ክፍል አቶ ብርሃነ ገብረ ኢየሱስ በክልሉ ያሉ ወጣቶች እየታፈሱ እየተሸጡ ነው ሲሉ ገልጸዋል። የምክር ቤቱ አባል ቃንጭ ሀቂ ፓርቲ ሊቀመንበር ደጋፊ ጉድፋይ ለቴክቫህ ኢትዮጵያ እንደገለጹት ምንም እንኳን ሰልፉ በትግራይ መካሄድ የነበረበት ቢሆንም በክልሉ ያለው ሰላማዊ ሁኔታ ስለማይፈቅድ በአዲስ አበባ እንዲካሄድ ወስኗል። በትግራይ የወጣቶች የግዳጅ አፈሳ አሁንም እንደቀጠለና ህዝቡ በከባድ ጫና ውስጥ እንደሚገኝ ገልጸዋል። ትክክለኛው መፍትሄ በሩቅ ሳይሆን እዛው በትግራይ ውስጥ ከህዝቡ፣ ከፖለቲካ ፓርቲዎች፣ ከምሁራንና ከሃይማኖት ተቋማት ጋር በሚደረግ ውይይት እንደሚገኝ አመላክተዋል። እንደኛ ግምገማ የፌዴራል መንግስትም ኃላፊነቱን አልተወጣም። የኢትዮጵያን መሬትና ህዝብ ለሌላ ሶስተኛ የመንግስት አካላት መጥቶ እስኪያስተዳድረው ዝም ብሎ ማየት አልነበረበትም ሲሉ ተናግረዋል። ጉዳዩ በሰላማዊ መንገድ መፈታት አለበትም ብለዋል። ፓርቲው ሰልፉ ህወሓትን ብቻ ሳይሆን ፌዴራል መንግስትም መንግስታዊ ኃላፊነቱን እንዲወጣ ለመጠየቅ መሆኑን ገልጸዋል። የትግራይ ህዝብ በልጆቹ አይደለም እየተመራ ያለው በሶስተኛ ወገን ነው ያሉት አቶ ደጋፊ ከኤርትራ መንግስት እስከ ሱዳን የተዘረጋ አካሄድ ነው ያለው። ህዝቡ እየተቀጠቀጠ በግዳጅ ልጆቹን እየተነጠቀ ለኤርትራ መንግስት ጦርነቱን ለመከላከል እንደ ምሽግ ተደርጎ መውጫና መግቢያ አጥቷል ሲሉ አስታውቀዋል። የትግራይ ሰላምና ለውጥ ምክር ቤት በግንቦት 2018 ዓ.ም የተቋቋመ ሲሆን